ሰብስበን ሼርማ ተውኝ። ከዛ ጥቁር ቂጣን እንየው ለምደነዋል። የራሳችንም ጥቁር ነው ከነ ጸጉሩ ይበተናል አልኳችሁ ማለት ወሬ ሰውራ ማለት አይበተንም፣ ግን ጋይስ አይቼዋለሁ ጸጉሩን ያለ ፓንት። ለምን ያለ ፓንት የምትደንሹ ትባላለች? እንትን ስለሆንኩኝ ምንድነው ቂጤ ስለማይወዛወዝ እኛ ሱሪ አድርገን ቂጣችንን እናስጨፍራል፣ ቱታ አድርገን ቂጣችንን ይጨፍራል፣ ምንም ብናረግ ቂጣችንን ይጨፍራል። ግዴታ ፓንት ስላለበሽና አጭር ቂጥሽን ሙኒጤሽን ስላውጣሽ ዛሬ አይደለም የሚጸጽትሽ። እውነቷን የተናገረችው ማናት መቅደስ ቀንተሽባት ነው። መቅደስ እብድ የመሰለ ቂጥ አላት፣ ጋንግሪን የሚያስይዝ ቂጥ አላት። አሁን የመቅደስ ቂጥ ብታዩት ጋንግሪን ነው የሚይዛችሁ። 3-4 አትናገሩም፣ አፋችሁ ይኮለታተፋል። ቂጥ ብላችሁ ነው የምትቀሩትኝ። በሷ ቂጣውን በዛች ሙኒት የምትል ስሙኒ ቂጥ መቅደስ አትቀናም። ግን ለራሷ ብላ ነው ላይክ ያንን የሚያህል እንትንሽን ሸፍኝና ጨፍሪ አለቻት። ከዛ አንዱ ገስት ላይ አለ፣ አንዋደድም እኔ እና እሱ ሲጀመር ማለት ነው። ከዛ ገስት ላይ ምን ችግር አለው ትጨፍር፣ ሀበሻ ቆሻሻ ይላል። ሴት ልጅ አለው ልጁ እኮ መታ ከነ ፓንቷ ተጨፍር ቢባል እኮ ህይወቱ ታንቃ ትሞታላች እንጂ በቼም አያረግም። አሁን ባናና እንደውም ስም እንጠራለን ብላ አባት አመጣለ። ባናና የምትባል ባናና ይሄኛው አይደለም ሌላ አንድ ባናና የሚባላል የኢንስታግራሙ ማለት ነው። እሷ ምን አለ ትጨፍር ተዋት፣ ሀበሻ ማለት ቆሻሻ ነው ይላል። ነገ ያ ሪከርድ እኛ እንኳን ቂጣችንን ሙኒጣችን ቂንጠራችን ሳይታይ ሳንጨፍር እንኳን ስድብ ለተሳደብነው እንኳን እስከ ዛሬ ድረስ ከሰው ጋር በተጣላን በቁጥር የድሮ ቪዲዮአችን እየተሰበሰበ እየመጣ አንቺ እኮ እንዲህ ተሳዳቢ ነበርሽ ይባላል። ከሆነ ሰው ጋር በተጣላው ቁጥር የድሮ ማንነቴ እየወጣ ነው የሚጎለጎል። እቺ ልጅ ዛሬ ለመፈመስ የሚሆን ገንዘብ ለማግኘት የሚሆን ቂንጥሯን አውጥታ ስታርገበገብ ነገ የፉጨት አስተማሪ ነው የምትሆነው። በየቦታው እያፏጨች ትቀራለች። አጥፉልኝ ያለች። ከዚህ ሁላ ነገር ነበራችሁ አይደለ? ከዚህ ሁላ ነገር ተይ ተጨፍር። ሀበሻ ቆሻሻ ነው። ምን አስቀናችሁ? እኔ አሁን በሷ ቀንተሽ ነው እንዳትሉ መድኃኒዓለምን በሷ አይነት የሷ ቂጥ ብለኔ ጉንጭ ናት። ተርዚና በሏትኝ፣ እንደውም ተርዚና በሏት። የኔን ቂጥ ተሸክሜ እሷ ምን ይሰራልኛል? ግን ለራስሽ ነው እናት፣ ለራስሽ ነው። በኋላ ቂንጥርሽን ስትሰበስቢ በየሜዳው እድሜሽ እንዳያልፍብሽ ለአንቺ ብዬ ነው። እኔ ለአንቺ ብዬ እኛ ይቆጨናል። ድሮ የተሳደብኩት ይቆጨኛል። እኔ ቤታ ብጠይቂ መድኃኒዓለምን ለምን ተሳደብኩ፣ እንዴት ተሳደብኩ፣ በምን ተሳደብኩ፣ ምን ጠጥቼ ነው፣ እንዴት ሰክሬ ነው ብዬ ነው አሁን ራሴን የምጠይቀው። ለስድብ እንኳን ማለት ነው አንዲቷ እና ስትጨፍሪ አሁን እኛ እንጨፍራለን። ቂጤና አወዛውዛለሁ፣ ትወርክ አደርጋለሁ። ግዴታ ያለ ፓንትና በአጭር አይሆንም። አንተ ደግሞ ባናና ሴት ልጅ አለ፣ ልጅህን አውጣና አምጣ ትጨፍር ትላለህ። ሴት ልጅህን እስኪ አንተ ሴት ልጅ አለ አውጣና ያለ ፓንት እምሷ እየታየ ትጨፍር። እስኪ እናት እስኪ ልጅህን አውጣ። ሁላችሁም በራሳችሁ ሲደርስ የማትፈልጉ ሰዎች በሰው ልጅ ሲሆን ግን ታበረታታላችሁ። ኧረ እኔ ስማ የምንነግራቸው ማርያምን ጋይስ መጨፈሩ አይደለም ምን ያናደደኝ። ቂጤ ያለ ፓንት አይወዛወዝም። አዳር ስንት ነው ትላለች። አደባባይ ገና እኮ ስንት ዓመቷ እንደሆነ ታውቃላችሁ? 21 ዓመቷ ነው ምናምን። አሜሪካ ከመጣች 2 ዓመቷ። መጨፈሯ እኮ ትጨፍር እኮ ግን ለምን እንዴት እዛ ጋር ፓንት ሳይታይ ቂንጥሯ እንዲህ ክፍት ተብሎ እየታየ ስትጨፍር አትሊስት እንኳን አይቆጧትም። እንዲሁ አልዘጣ የሀበሻ ወንድ እኮ የወለደውም ያገባው ምንድነው እንዴ ሰፈላት። አሁን እዛ እኮ ማለት ነው ባናና እኮ በቃ ቂንጠራቸው እንዲቆማል። በቃ ሰፍሰፍ ብለው የ21 ዓመት ልጅ አሁን አንተ በእርግጠኝነት ማለት ነው መንገድ ላይ ዝም ብለህ ብትራመድ ባናና 6 ይችል ትወልዳታለህ። እመነኝ። ዝም ብለህ የወንዱ ቁምልኝ አዳሪ ብትሆን እችል ልጅ መንገድ ላይ ትወልዳታለህ። ባናና በ3 አይነት እሷን ትወልዳታለህ። በጥቁሩ በቀዩ በነጩ አድርገህ ትወልዳታለህ። ልጅህን አንተ ከውስጥ ድብቅ አድርገህ ሰውን አውጥታ ቤተሰቦቿን ሁሉ ስትሳደብ አንቺ በልቃጣ ደግሞ ቆይ እሷ ላይ ሄድባታል። አንቺ በልቃጣ ይሄ ማህበረሰብ ዛሬ ቂጥሽን አሳይ ቀንተውብሽ ነው ምናምን የሚል ሰው እናትና አባትሽን ስትሳደቢ እናትና አባትሽ ምንም ቢበድሉሽ ምንም ጥፋት ቢሰሩ ምንም ባለጌ ቢሆኑ ከእናትና ከአባቶችሽ በላይ ይሄ ህዝብ ሊያድንሽ አይችልም። መድኃኒዓለምን ነው የምልሽ። እኔ አባቴ ጥፋ ሰው አይሳሳትም አልታለም። አባቶቻችሁ አይሳሳትም አልታለም። እናቶቻችሁ አይሳሳቱም አልታለም። በቀን 6 ነው የሚሳሳቱ። በማይሆን ነገር የሚጣልዟችሁ ግን አውጥታችሁ ለአደባባይ አታስጡ። ምንም ቢሆን እናትና አባቶቻችሁ ከነሰተታችሁ ብትወድቁ የሆነ ነገር ብትሆኑ እንኳን ይይዟችኋል። ይሄ ማህበረሰብ ማንም አይሰማችሁም። እኔ አሁን አባቴን ዛሬ ባማ ማለት ነው ወጥቼ ለአሜተኛ ለተሳዳቢ ነው አሳልፌ የሚሰጠው። ዛሬ አይዞሽ ሊሉኝ ይችላል። ነገ ግን አባቷን ያዋረደች ብሎ ስም ይወጣ ከቤት ይከተል ጎረቤት ነው። የቤተሰቦቻችሁ ነገር ከነስተታችሁ ከነብልግናችሁ ገበናቸውን ሸፍኑላቸው። ብትችሉ ራቋቸው። ከነ መጥፎነታችሁ ከሆነባቸው ራቋቸው። 7 ክንድ ራቋቸው። አውጥታችሁ ግን አስጥታችሁ አትስጧቸው። ግንብራስ ድቤቂቷ አሻሮነት እኔ የራሴን ቂጥ ራሱ የማየው በስንት መከራ ነው መስታወት ላይ ካልተለጠፍኩ በስተቀር። የኛ ያበሻ ቂጥ ጥቂታችን
እንደሚል ቂጥ አውጥታ ቂጧን እዛ ሙኒጣዋን ታሳያለች። ሙኒጣ መቅደስ እንኳን ሄድሽባት። እኔማ ብገባ ኖሮ ያው ገብቼ ስለማላቅ ማቲ ቤት ለዚህ መጣች እንዳይለኝ ብዬ ነው እንጂ ገብቼ ወገባ ገዷን ባልኳት ኖሮ። እኛም እኮ ጨፍራ እኛም እኮ ትወርክ አድርገናል። በአጭር ግን ቂንጥሬን አላሳየውም። ይሄው ስንት ዓመት አንድ ሰው የኔን ቂንጥራ አውጥቶ አይታችሁ ታውቃል? አንድ ሰው አይቶት አያውቅም። እንዴ በቃ ውል ትላለች። ኧረ ስሟን ደግሞ አትጻፉብኝ። ሄደው ደግሞ የማህበረሰብ ሄደው አያታል። ተዋት በእግዚአብሔር። ኧረ በስመ አብ እኔስ ደከመኝ ከዚሁ ማርያምን ድክም ምን ያለኝ እግዚአብሔር። ገብቼ በተናገርኳት ቂጥ ያለ ፓንታ ይንቀሳቀስም ትላለች። እንዴ ኧረ ቃሉን በጥሬው ጠራሽ ባክሽ ተይኝ። ሜሪ አርምዴ ራሱ ሽንኩርትና ቃሪያ የመሰለ ምንድን ያለች እምሳለሽ ለምን ድርቆሽ ትባያለሽ ብላ ዘፍናበታለች። እንኳን እኔ ብናገር እኔ ምን እስኪ ሜምበሩኑ ቴንኪው እና ናታሊ ነው ደግሞ ስሟ። ናታሊ እኮ ናቱ ነው ምናምን ነው ስሟ። ናታሊ አይደለም እኮ ብራውን ሹገርዬ። ናታሊ እኮ አይደለም ስሟ፣ ናቱ ነው ምናምን መሰለኝ ስሟ። ናታሊ አይደለም ናቱ ነው ምናምን። ውዴ ለጆዬ ድረሽለት ያለሽ ላይቭ ላይ እኮ ነው ፍቅር ያለውትኝ። ጌም ነው የሚጫወቱት፣ ይጫወቱ ይራገጡ። እዛ ስኖር አይኔ ሳይ እንዲሸነፍ አልፈልግም። ከዛ በተረፈ እዚህ ነው ያለሁት ውዴ። አሁንም ማሽቃበጥ ይሉታል። እኔ በእውነተኛ መንገድ ነው የሚሄደው። አይኔ ካየ ጆን ዳንኤል አይሸነፍም እኔ ካለው። ከዛ በተረፈ ግን ላይቭ ላይ ሆኜ ከወጣው አሽቃባጭ አጎብዳጅ ነው የሚባለው። እሺ ማጎብደድ ማስመሰል ወደድ ባይነት ነው። እውነቱን ስነግርሽ ላይቬን አቋርጬ ገልብጬ ሳይቆጣኝ ልወደድ ባይ በጆን ዳንኤል ልወደድ በደጋፊ ልወደድ ባይነት ማጎብደድ ይባላል። ግን እዛ ሆነሽ ውጭ ሆነሽ ግን አይተሽ ዝም አለማለፍ እሱ ትክክለኛ ነገር ነው። አታጎብድጂ ውዴ፣ ጥሩ አይደለም ብዙ ማጎብደድ። እውነቱን ስነግርሽ አጎብዳጅ እኔ አልወድም። እንደዚህ ማጎብደድ አልወድም። ካየው አላልፍም አለቀ። ግን ይሄ ማስመሰል ከላይ ቦት ወይኔ ጆን ዳንኤል አቤት ቤታ የወንድሟ መከታ ሚስኪን ምናምን እንዲባል አልፈልግም። መሄድ ካለብኝ እሄዳለሁ። ሽንፍላ ምን አባቷ ትነዘንዘኛለች? እውነቴን እኮ ነው ጋይስ፣ እኮ ማስመሰል እኮ ነው። እስኪ ሊያቸው አሉ ግን የተጫወቱ ነው እኮ እነሱ ይጫወቱበት። እስኪ ተዋል እስኪ ሄርሚን ለሳበውና ይምጡ። እንጠራዋለን። ቆይ ጆን ዳንኤል ልደውልለት። ስማ ሄሎ ጤና ይስጥልኝ። ስፒከሩ መጣ። ምን ነው ጆን ዳንኤል ያልደውልለን ነው። እንሰብሰብ ብዬ ነው ስመክር ሁሉ ቂጤ ሁሉ አላቤ መድኃኒዓለምን ጋይስ ቂጤ ያልቀረ ምን ያልቀረ ጡት ያልቀረ ላበላ ሆንኩኝ። የልጅቷን ስም ነው ወይንስ ሌላ ነገር ነው የምጽፉብኝ? እቺ ቂንጥሯን ያሳየችው ምንድን ነው? አንዲቷ ቂንጥሯን ያሳየ ነበር። እሺ ልጅቷ ናት። ምንድን ነች? ና አይደለችም እኮ። ታዲያ ማናት? የምናወራው ስለ ልጅቱ። ወዴት ደግሞ አጀንዳ ሄዳችሁ? ማን ናታን? አስረዱኝ እስኪ ደግሞ ሌላ እንዳይቀላቀልብኝ። ወይ ጉድ አምላኬው ያነካኩኝ መሰለኝ። ማን ናታን? ወይ እሺ ውዶቼ ንገሩኝ። ወይኔን እርሚ ተረካካብኝ ጥርና ምናምን ብለው እዚህ እኮ እሺ ጋይስ አልገባኝም። ማርያምን አልገባኝም ጋይስ፣ ማርያምን አልገባኝም። የሰው ስም ስጽፉ የልጅቱን ስም እኮ መስሎኝ ነው። እኔ ቤት እንዳትመጣ። እኔ ቤት አንቺ እኔን አታውቂኝም። ሰርቤ ነው የምጠርሽ። እንዳትመጪ እኔ ቤት ነገ ጠይልሽ ልንገርሽ። እዚህ ውስጥ ካለሽበት ልንገርሽ። ጨፍሪ፣ ተንበላጠጭ። እኔ ነፃ ሰው ነኝ። እጨፍራለሁ፣ እንበላጠጣለሁ። አፌ አልሰበስብም ምናምን። ግን ነገ የሚጸጽትሽን ነገር አታርጊ። ዳቦሽ የራስሽ ነው። ዳቦሽ ወደፊት የምተኙው ባልሽ ነው። ሁሉም ያየው ነገር ይረክሳል። ማርያምንም ይረክሳል። አሁን እኔ የቤታን ጡት ቢያዩት ደስ ይላቸዋል። ግልብጥ ብሎ ቢያዩት አያገኙትም እንጂ ቢያዩት ደስ ይላቸዋል። ቂጤ ውስጡ ቀዳዳው ቢያዩት ደስ ይላቸዋል። ውዴ ልንገርሽ፣ ካለሽ እዚህ ልምከርሽ፣ ደስ ይላቸዋል ቢያዩት ነው የምልሽ። ይወዱታል። አያገኙትም እንጂ የማይገኝ ነገር አጓጊ። እንዲህ ዝም ብለሽማ እንዲከነፈሽ ሁሉም ወይ ሄደ እንዲህ ዝም ብለሽማ ካነፈሽ ቂጤ ሰው ሁሉ ያየዋል። ሰው ሁሉ ያውቀዋል። ወይ ጥቁር ቂጥ ወይ ዳቦ አንዲ እኮ ነው ወይ ሰፊ ነው ጠባ። እንደምን እንደዛ ይልሻል? እኔ ላይ ይውቲን ዳቦሽን
ዳቦሽ መታየት ያለበት ለምትተኝለት ለምትጋደሚለት ለምታፈቅሪ ሰው እንጂ ለአደባባይ ሰው። ቂጥሽን ግን አወዛውጂ። ኢትዮጵያ ውስጥ እኮ ወላይትኛ ጭፈራ አለ፣ ደቡብኛ ቂጥ ማወዛውዝ እኮ ጭፈራ በባህላችን አለ፣ በውጭው አለ። ችግር የለውም። እኛ ተወርክ እናርጋለን እንጨፍራለን። ዳቦሽን ግን አታሳይ። ማርያምን እኔ እኮ ለሷ ነው እኮ ለሷ እኮ ነው መቤቴ። እኔ ስድብ ያስጠላ ድሮ ይውላችሁ እንኳን ዛሬ አይደለም በፊት የተሳደባችሁ ስድብ አሁን ይቀመጣል አይጠፋም። እኔ አሁን በፊት ተሳዳቢ አይደለም ብል የልጅ ልጅ ስድቤና ያለ ብልግናዬና ያለ ላይክ አይጠፋም። ደግሞ ቂጥ እግዚአብሔርን ጋይስ ማርያምን እኔ ለራሷ ነው። እኔ አሁን ምንም የሚያስቀናኝ ነገር የለም። ከሷ የተሻለ ቪው፣ ከሷ የተሻለ ፎሎ፣ ከሷ የተሻለ የሰው ሞዴል፣ ከሷ የተሻለ ጭፈራ እችላለሁ ያለ ቂጤን ቅንጥሬን ሳላሳይ በልብስ ጥጥቅ ባለ ልብስ እንደዚህ መጨፈር ይችላል። ያ አይደለም ግን ለራሷ ነው። ነገ ታዝንበታለች። ገብርኤል ለራሷ ነው። ኪዳነ ምሕረት እኔ ምንም ቀንተሽ እንዳትሉኝ ደግሞ እናንተ ትላላችሁ እኮ አይገልጸው። እሺ እንዳትሉ እንደዛ ማርያምን እኔ ለራሷ ነው እንዴ መጥቷ ነው ተፈለገችቱ ምን አገባኝ። ምን ሆኖ ነው እንትና ቂጥ ምናምን ስለደረገጠ እንዴ ኤርሚ ምን ሆኖ ነው ጋይስ? ሂዱ ጆን ዳንኤልን ቤታ ጻፉለት። ሂዱ ጻፉለት። አው ቀንቼ ነው ውዴ። በጣም ነው የቀናውባት። በጣም ቀናው። እና ጨቀጨቀኝ ከእናንተ ጋር የስ ቀናውባት ውዴ። በጣም ነው የቀናውባት። ብታይ እንዴት እሷ ያለ ፓንት ቂጧን እያሳየች ዳቦዋን እያሳየች ስትጨፍር የኔ ስለምን ዳቦ አልታየም ብዬ ቀንት ነው ያልኩት። ዳቦዬን እንዴት አላየልኝም ህዝቡ ብዬ ብታይ በጣም ነው የቀናሁት። ቂጧን ገልብጣ ስትጨፍር 1400 ሰው ነው ያያት። እኔ ዝም ብዬ ለቀልድ እንኳን ማወራ 4000 ሰው ነው የሚያይበት። ቂጤን ደግሞ ገልብጬ ባይ 100,000 ሰው ይገባል። እናንተማ ሴተኛ ዳሪ ናችሁ እኮ ትወዳላችሁ እንደዚህ አይነት ነገር። የኛ ወንዶችማ ሲወዱ ያገባውም ልጅም ያለው የወለደውም በቃ ደስ ይላችኋል። በአይናችሁ እኮ የምትረኩና የምትጨርሱ ሰዎች ናቸው እኮ። አሁን እዚህ ኮመንት ላይ የምታለቅሱት እኮ ለምን አላየንም ብላችሁ። እናንተ ጉድጓድ ቆፍሮ ነበር፣ ይሄ ብይ የሚጫወቱበትን ጉድጓድ ቆፍሮ ነበር እዛ ማስደከል። ጋይስ እኔ እዚህ ነኝ ያለሁት። እሺ ላይቭ ላይ ነኝ። ላይቭ ላይ ከገባው አልወጣም። ከወጣው ስለማልመለስ ለፍራግመንት ነው የገባሁት። ውዶቼ ነኝ አንዴ ጆ እንዳኔ ጋልዳለስ እና ይሰን ጆ እየተጫወተ ነው። ኦኬ ካላችሁ ስጨርስ ላኩልኝ። በቃ ካላችሁ ስጨርሱ ላክልኝ። ማሽራ ባይ እሺ አግሬዋለሁ። ቤታ ሜምበር የሚልብኝ እሺ ውዶቼ ቴንኪዩ። ግን ዛሬ ጎበዝ ማርያም ሜምበር አደረጋችሁልኝ። እግዚአብሔር ይስጣችሁ። ገብርኤልን ቴንኪዩ አስታወሳችሁ። እናንተ ባለፈው የዛች የቅድስት ብዬ ያወራሁት ነገር ሰውየው ባለትዳር ነው እንዴ? ነገ ደግሞ ነገር ወደ እኔ እንዳይመጣ። ሰውየው ባለትዳር ነው እንዴ? ልጆች አሉት እንዴ? ተቀድጄ ልጅ ይኖረው ችግር የለው። ከሚስቱ ተፋቷል። ቪው ያስቀንስብሻል። ትናንትና ምንድነው ውዴ? ትናንትና ላይቭ ላይ ያደረኩትና ቪው የሚቀንስ ቪው ዳቦ የሚሆን መሰለሽ? ገንዘብ ስጭኝ ውዴ። እኔ 100,000 ሰው አይቶኛል። ዳቦ አልሆነኝም። ኦኬ 20,000 ሰው፣ 30,000 ሰው፣ 40,000 ሰው፣ 50,000 ሰው አይቶኛል ውዴ። ቪው ይቀንስብሻል። እንደዚህ አታርጊ። ላይቭ ላይ ትናንትና ተናግረሽ አንቺ ማን ነበርሽ መካሪ ያደረገሽ? በመጀመሪያ ደረጃ ሲቀጥል ዳቦ የሚሆን መሰለሽ እንዴ? ቪው አሁን 4,000 ሰው ስላየኝ ገንዘብ የሚሆን መሰለሽ እንዴ? ገንዘብ ስጪኝ በጥሬው። ከዛ በኋላ 2 ሰው ይይኝ እፍና አድርጌ ያዝኩትን ሊያዝና 2 ሰው ይይኝ የልቤን የምፈልገውን ነገር ላድርግበት። ቪው ዳቦ የሚሆን መሰረት እንዴ ጋይስ? ነፍሴን ህይወቴን የሚቀይር መሰለሽ እንዴ? ጉድ እኮ ነው። በቪውማ ቢሆን እኔ ነበርኩ ሀብታምም ሆነው እዚህ ቲክቶክ ላይ በቪው የተነሳ ጉድ ሰማሽ አልሰማውም? እስኪ ጻፉልኝ። አሉባልታ ይጽፋሉ ይላችሁ። ናታሊ የምትሉኝ ናታሊ ማናት? ማን ነው? እኔ እኮ ማን ነው አልገባኝም። አስረዱኝ። እኔ እዚህ ቲክቶክ ላይ በጣም በህይወቴ የምታስጠሉኝ ባህሪያችሁን ልንገራችሁ። ከልቤ ነው ማርያም፣ በጣም የምታስጠሉኝ ማለት ነው። የሰው ስም ትጽፋላችሁ፣ ምክንያቱን አትጽፉም። ከዛ እኔ የሆነ ክፉ ነገር እናገራል፣ ሪከርድ ይደረጋል።
ናታሊ ኮነ ናታሊ እንደዚህ ዝርዝሩን ተናገሩ። ናታሊ ስም ትርጉም አትናገሩም እንዴ? ምንድነው ሳቢው? ተናገሩ። ዝም ብዬ አልስምም። ማን ነው? ምንድነው? ለምንድነው የምስበው? ዝም ብዬ አልስምም። እኔ ያላየሁትን ቪዲዮ አልሰማሁትም። ናታሊ ሳቢ፣ ባለፈው ሳብኩኝ። ከዛ እንደወጥቶ ገንዘቤ ከላይቭ እንኳን ሰውጣ ሳልጠብቅ ካለ ገንዘቤ ተበልቶ ምናምን ያ ሁሉ ላቂጤ ላብ እስኪያወጣ ድረስ ቦሎ አስደረቄ እዚህ ጊፍት ስጡ ብዬ ማንንም አላስገባም። 4 ነጥብ ደ አትቆጣጠሩኝ ደ ጋይስ ማርያም እኔ እኮ አይገባኝም። ናታሊ መጀመሪያ ቪዲዮ ላኩ ቴሌግራም ላይ። ናታሊ ማናት ወይም ማን ነው? ምንድን ነው? እርዳታ ነው ወይ የሚፈልገው? ሰላምታ ነው ወይ የሚፈልገው? እይታ ምንድን ነው? ምንም እኮ አላውቅም እኮ። ናታሊ የሰው ስም ይጽፋሉ። በቃ ምንም ትርጉም የላቸው። ከስንቱ ተጨቃጭቀን እኔ አላውቅም ጋይስ። መቤቴን አይገባኝም እኮ እነዚህ ሰዎች። ይኸው ገብርኤልን አንድ ሰው እንኳን በትክክል አልጻፈም። ናታሊ ብቻ ነው የሚሉት። እሺ ጋይስ ምን አሁን እኮ እኔ ትዕግስቱን ስጠኝ መድኃኒዓለም። ከዚህ ማህበር ጻፉ፣ ሲደክማችሁ ትወጣላችሁ። ምን አጨቃጨቀኝ እኔ ስማ እንዴ እኔ ጋይስ ዝም ብሎ ቻሌንጅ ልንተዋወቃ፣ ዝም ብሎ ቻሌንጅ እኔ የምቀበል የለም ጋይስ። እንተዋወቅ፣ ጸጥ ብሎ የለም ጋይስ፣ ዝም ብሎ የለም። እኔ ክፋት የለኝም ታውቃላችሁ፣ ለማንም ደርሻለሁ። ግን ደግሞ ዝም ብሎ ተነስቼ ቻሌንጅ ብዬ አልልም። መጀመሪያ ቪዲዮ ማየት አለብኝ፣ ማወቅ አለብኝ። እንዴ በዚህ በቻሌንጅ የተነሳ ስንቱ ጦርነት ውስጥ ሲገባ እያየው እኮ ነው። እኔ ምላችሁ ያ የቦንዳ ቤት ልጅ ቦንዳውን ወሰደ ወይንስ ገንዘብ ምን ሆነ መጨረሻው? ባለ ቦንዳ ቤቱ ጆ እየጠራሽ ነው። ባለ ቦንዳ ቤቱ መጨረሻው ምን ሆነ ጋይስ? ባለ ቦንዳ ቤቱ መጨረሻው ምን ሆነ? እስኪ ንገሩ። ባለ ቦንዳ ቤቱ መጨረሻው ምን ሆነ? ምን ለተቸገረ እስኪ ቆይ ላንብበው። ተሻን ሰጥተው ተሱ ፎሎ እንደ ኦኬ። አሁን አንተ ጎበዝ ልጅ ነው እንደዚህ አብራራ። እነዚህ እኮ አያብራሩም እኮ ደግሞ እኮ ልጁም የለም እኮ ዝም ብሎ ነው የሚጽፉት። ተከሰሰ አልተሰጠውም ወይ ቲክቶክ? እሺ አሁን እኔ ጆንዳኒ አለ ላቂ እኔ ስንት አይምሮ እኔ ቦጣላችሁ ስኒ ወጥቼ በገላግል ይሻላል እኮ ከዚህ ማህበረሰብ። እስኪ ቆይ እኔ ገብቼ በሌላ ስልክ ላይ አሁን ልጅ ጆንዳኒልን ከእናንተ ጋር ምን አጨቃጨቀኝ? ኦኬ ይቅርታ አልጠይቅም አለ። ኦኬ በቃ ተስፋይና ቦንዳ ቤቱ ይቀራል፣ ሌላ ቦንዳ ቤት ይከፍታል። እየተጫወቱ ነው እኮ ቤታዩ ይላታል። ቆይ አንዴ ይጨርሱ ነው ይጫወቱ። እሺ ናታሊ የሚባለው ልጅ የት አለ? እኔ እኮ እንደው እኮ ስለው ሊደፉኝ ነው እኮ። ናታሊ የሚባል ሰው እዚህ ውስጥ አለ? ወንድም አለም አለው በለኝ እስኪ። አሁን ከዚህ ሁሉ ኮመንት ራሱ የት አለ? አንተ ዳይቦ የምትባል መላጣ ገንዘብህን ተበልተ በባዶ ቂጥህ የምትንጦለጦልጧላ የአረብ ጅራሬ ከቤቴ ይውጣልኝ፣ ያንተን 5 ሳንቲም ገንዘብ ሳልቀምስ ውጣልኝ ዳይቦ። አንተ አቴንሽን ሲከር አንተ የቹቹዬ ጫፍ የመሰልክ ሰውዬ እስኪ ዶሴ ይውጣ የሚለው ዘፈን እኮ ለኔ ነው መዘፈን ያለብኝ እኮ። መድኃኒዓለም የበላው ሌላ የሚቀጠቀጠው ሌላ። ኧረ ተፋታኝ ሆ። እስኪ ቀጣይ የት አለ ልጁ? እሺ ጻፍ ወንድም አለም ካለ እስኪ ጻፍ በሉት አንዴ። እሺ ሊዮ ናታሊ የሚባለውን ፔጅ ከምነዘንዙኝ ባስገባውስ የታል? አረ ይገባ። አረ ምን ይገባል? ይሰማል። ተንከሲስ ነው ሜምበሩን። እግዚአብሔር ይስጥሽ የኔ ፍቅር። ግን ልጁ የታል? ናታሊ ትጽፋለህ ወይንስ የለም? ኦኬ እሺ ቹቹ ሪካርድ አንተ ሾካካ አሰደብከኛ። ቆይ ጠብቅ አንተ ቤታ። እኔ እኮ እንደ ሀበሻ አሽቃባጭ አጎብዳጅ የለም እኮ ገብርኤልን። አይ ቤታ ጆንዳኒን እርጅው። እኔ የት ነው ያለው? ላይቭ ላይ እኮ አንተ አትረዳም። ምን አባት ትሰራለህ አንተ? አስመሳይ አውደልዳይ፣ በሰው ቂቤ ሆድ ጠግቦ የሚያድር አለቅላቂ። አይ ታየጀንዳዬ ልክ ሀሳብ ሆኖ አንተ አትሰጠውም እንዴ? ምን አባት ትሰራለህ? ላይቭ ላይ ነኝ እኔ። ላይቬን ከፍቼ እያካሄድኩ ነው ያለሁት። በጣም አስመሳይ
ናቸው። መድኃኒዓለም በቃ ይልወደድ ባይ እኔ ዲዛይን ሰው ስጠላ የሚያስመስል ሰው